የሰርጋቸው ቀን ብዙ ጊዜ እየቀሩ የሚያስቸግሩ አንድ ኮከቦች አሉ። ግን ሜቢ አኳሪያስ ሴት ከሆነች መቼም አይቀሩም። በዚሁ አጋጣሚ እነማን ናቸው? ጂሚኒዎች ናቸው። እንግዲህ ጂሚኒዎች እንኳን አደረሳችሁ ማለት ፈልጋለሁ። ከግንቦት 12 እስከ ሰኔ 12 ድረስ የተወለዱ ሰዎች በጂሚኒ ሰንሳይ ናቸው፣ ወይም የፀሐይ ምልክታቸው ጂሚኒ ላይ ያሉ ናቸው። በጣም ተግባቢ፣ ላይክ ማይንዳቸው በጣም ስማርት፣ እንዲሁም ደግሞ በጣም ተለዋዋጭ የሆኑ ሰዎች ናቸው። በጣም አክቲቭ ናቸው። ፀሐይ እንግዲህ ብዙ ጊዜ ማንነታቸውን ይወክላል። እንግዲህ በኮከብ ቆጠራ ውስጥ ጂሚኒ በመንታዎች የሚመሰል አይነት ኮከብ ነው። ይህም መንታ መሆናቸው ላይክ መንታ ፌስ ስላላቸው በጣም ተለዋዋጭ፣ ተግባቢ፣ ብልህ፣ በጣም ብልጥ በቃ እና ንግግር ኮሚኒኬሽን ላይ በጣም አሪፍ ባህሪ ያላቸው እንዲሁም ደግሞ ከሁለት በላይ ፐርሰናሊቲ ያላቸው ሰዎች ናቸው። እንግዲህ አንድ ነገር ለማወቅ በጣም ጉጉት ያለባቸው ሲሆኑ በጣም በቃ ብዙ አይዲያዎች ወደ ጭንቅላታቸው የሚመጣ ሰዎች ናቸው ማለት ነው። ጂሚኒዎች እንግዲህ የሶስተኛ ቤት ነው ሮል የሚያደርጉት። ያ ማለት ሶስተኛ ቤት ብዙ ጊዜ ስለ ታናናሽ እህት ወንድሞቻችን፣ ስለ ጎረቤቶቻችን፣ ስለ መዝናኛ፣ ስለ ኮሚኒኬሽን ሀውስ ምናምን ስለሆነ እነዚህ ነገር ላይ ጂሚኒዎች በጣም ጎበዞች ናቸው። እንደዛውም ደግሞ ሮል የምታረጋቸው ሜርኩሪ የምትባል ፕላኔት ናት። ሜርኩሪ ደግሞ ንግግራቸውን የምትመራ ፕላኔት ናት ማለት ነው። ሌላኛው ጂሚኒ የአየር ምልክቶች ጋር ለምሳሌ ከሊብራና ከአኳሪያስ ጋር በጣም ተስማምተው የሚኖሩ ሰዎች ናቸው። ከእሳት ሳይን ካላቸውም ሰዎች በጣም ተግባብተው መኖር የሚችሉ ሰዎች ናቸው። እንግዲህ እንዳጠቃላይ ስናያቸው እነዚህ ጂሚኒ ፀሐይ ያላቸው ጠንካራ የሆነ የመግባባት ክህሎት ያላቸው፣ እውቀት ያላቸው፣ የማወቅ ጉጉ ያለባቸው፣ እንደዚሁም ደግሞ ተለዋዋጭ ስብዕና ያላቸው ሰዎች ናቸው። በጣም ብልህ ናቸው። የተለያዩ ርዕሰ ጉዳዮችን የማወቅ የመማር ፍላጎት አላቸው። ጭንቅላታቸው በጣም አክቲቭ ነው እና ደግሞ እጅግ በጣም ጥሩ የመግባቢያ እንትን አላቸው። ሜርኩሪ ፕላኔታቸውን ስለምታስተዳድር ጨዋታዎችን ይወዳሉ፣ ከሰዎች ጋር መነጋገርን ይወዳሉ፣ ታሪኮችን ይወዳሉ ማለት ነው። ተለዋዋጭ ናቸው። የአየር ምልክት ስለሆኑ አንድም ቦታ ለረጅም ጊዜ ተላምደው መቆየት ይህን ያህል የሚያስደስታቸው አይነት ሰዎች አይደሉም። ግን ተለዋዋጭ ሰዎች ናቸው። ተግባቢና ብልህ ናቸው። ጥንካሬያቸውን ስንመለከት በጣም ፈጣን፣ ብልህ፣ ሰጪ ናቸው። ጉጉት ለመማር ጉጉት ያላቸው ናቸው። ድክመታቸውን ደግሞ ስናይ በትኩረትና ቁርጠኝነት ብዙም የላቸውም። አንድ ነገር ላይ ፎከስ ማድረግ ትናይሉም የሆነ ላዩን በቃ ላዩን የሆነ ላዩን አይነት የሚኖሩ አይነት ሰዎች ናቸው። እንዲሁም ደግሞ የተበታተነ ጉልበት ያላቸው፣ ፍላጎታቸውም እንደዚህ ብትንትን ያለ ነው። እንደዚሁም ደግሞ እንደ አጠቃላይ ስናይ በጣም ቆንጆ ነው። ጉጉት ያላቸው መሆናቸው፣ በጣም አክቲቭ መሆናቸው፣ ምርምርን መግባባት የሚያስችሉ በጣም ብልጥ በመሆናቸው ምክንያት ይሄ ጥሩ ሆኖ ሳለ ነገር ግን ይሄ ሀሳባቸው በጣም ብዙ ቦታ የሚበታተነው ነገር ትንሽ እሱ ብቻ ነው ችግራቸው። ለዛሬ ይበቃናል። ቻናላችንን ሰብስክራይብ በማድረግ ከጎናችን እንድትሆኑ ጠይቃለሁ። አመሰግናለሁ።